ሰው እንዲወዳችሁ በጣም የምትጥሩ ሰዎች አክሰፕታንስ ለማግኘት ተቀባይነት ለማግኘት ስትሉ ያለ የሌለ በቃ የሌላችሁን ማንነት እንዲኖራችሁ ከሰዎች ኤክስፔክቴሽን ጋር ለመመሳሰል ለምትጥሩ ሰዎች አልሰለቻችሁ ማለት በጣም እኮ ነው የሚደክመው። በእውነት ሰው እንዲወዳችሁ ብላችሁ ሰው ይሄ ልክ ነው ከሚለው ነገር ጋር ሰው ቆንጆ ሴት ስትባል እንደዚህ ማድረግ አለባት፣ ቆንጆ ወንድ ሲባል እንዲህ መሆን አለበት ከሚባለው ነገር ጋር ለመመሳሰል ስትሉ ማታረጉት ነገር የለም፣ ማገቡበት ጉዳይ የላችሁም ምናምን ነው። ኤኒዌይስ ራሳችሁን ውደዱ፣ ራሳችሁን ተቀበሉ። ራሳችሁን ካልወደዳችሁ፣ ራሳችሁን ካልተቀበላችሁ ሌላው ሰው ዝም ብሎ የተቀበላችሁ ሊመስላችሁ ይችላል እኮ ግን አፕሪሼቱ ላስ ያረጋችሁ ሪል አይመስላችሁ። በእንደዚህ አይነት ኬዝ እኔ አልፌበት ስለማቅ ነው በጣም ስልችት አለኝና ተወታረኩትና በቃ ራሴን መቀበል ራሴን መውደድ ስጀምር ነው ሰው ሊቀበለኝ የቻለው። ራስን ሳትቀበል ሚስት አትወድም። ገባ? ራስን ሳትቀበል ማንም አይቀበልም። ቢዝነስ ፓርትነሮች አይቀበሉም፣ ይፈሩሃል ምናምን ነገር እንጂ አንተን እንደ ሰው ሊያቀርቡ አይችሉም። ሰው አክሰፕት አድርጉ። ራሳችሁን መቀየር በማትችሉት ተፈጥሯችሁ ለመቀየር አትታገሉት። ራሳችሁ ተቀበሉ፣ ራሳችሁ ውደዱት። ከዛ ውጭ ታዩታላችሁ። በጣም ነው ማግኔቲክ የምትሆኑት ራሳችሁን ስትወዱ፣ ራሳችሁን ስትቀበሉ። ኦ ማይ ጋድ ሌላ ታሪክ ውስጥ ነው የምትገቡት። ከምሬ ነው የምላችሁ። ምን አርጌ ነው ይሄን ያክል በቃ እስከምትሉ ድረስ አይናችሁ እዚህ ነው። ራሳችሁ ናችሁ መስተካከል ያለባችሁ። ይሄ አይናችሁ ነው መስተካከል ያለበት እንጂ ውጫዊ ነገር አይቀየርም። አይናችሁ ግን ይስተካከላል። አይናችሁ ይቀየራል፣ ሰው ውጪው ይቀየራል ማለት ነው። ምን ይመስላችኋል? ኮሜንት ላይ አስቀምጡልኝ።